ታዲያስ አዩጂዲኤችዲ ተከታታዮች እንዴት ናችሁ? ሁሉም ሰላም ነው? ዛሬ ረበር ስታምፕ ለማሳየት ዝግጅቴን ጨርሻለሁኝ። በኢሉስትሬተር ረበር ስታምፕን በቀላሉ እንዴት እንሰራለን የሚለውን ለማሳየት እሞክራለሁኝ። ተከታተሉ። ኦኬ፣ ረበር ስታምፕ ስንሰራ የተለያዩ ነገሮችን ልንጠቀም እንችላለን። ሞር ግን እዚህ ጋር በደንብ የምናየው ኢሊፕስን እንዴት እንደምንሰራና ቴክስቶችን እንዴት እንደምንጽፍ የሚያሳይ አይነት ስራ ይሆናል ማለት ነው። እንቀጥላለን። ረበር ስታምፕ ስንሰራ ራሱን የቻለ ስታንዳርድ ሳይዝ አለው። ኒው ፈጥርና ከስተም ሳይዝ አድርጓለሁ። ለትስ ለዌብ ላድርገው በደንብ ይታየን። ከስተም ሳይዝ አድርጓለሁ ማለት ነው። እዚህ ጋር ከስተም ሳይዝ አድርግ ሴንቲሜትር ላይ ላድርገውና 4 ሴንቲሜትር በ4 ሴንቲሜትር ነው እኛ የምንሰራው። ስለዚህ ቢያንስ 6 በ6 ገጽ ብከፍት ይበቃኛል ማለት ነው። 6 ሴንቲሜትር በ6 ሴንቲሜትር ገጽ ከፍታለሁኝ ማለት ነው። አንድ ገጽ ከፍታለሁኝ። ይህንኛውን ገጽ ለምሳሌ ተጨማሪ ሁለተኛም ስለምፈልግ አርት ቦርድ ላይ ልግባና ሁለተኛ አርት ቦርድ ሰራለታለሁ። ራሱን ተመሳሳይ የሆነ ሳይዝ ያለው አርት ቦርድ ይሆናል ማለት ነው። ለማንኛውም እኔ የምፈልገው ፔጅ ዋንን ነው መጀመሪያ። ጥሩ። ይሄንን ካደረግን በኋላ ቀጥታ የምንሄደው ምን ላይ ነው? ኢሊፕስ ቱል ላይ እንመጣለን ማለት ነው። ኢሊፕስ ቱልን ሰሌክት እናደርጋለን። ኢሊፕስ ቱል ላይ መተን ግን መጀመሪያ ቼክ ማድረግ ያለብን ነገር ፊል እና ስትሮክ የሚባል ነገር አለ ኢሉስትሬተር ላይ። ይሄንኛው ፊል የሚለውን ነን ወደሚለው ቀይረዋለሁ ማለት ነው። ወይም ደግሞ ምንም ነገር ቅብ እንዳይኖረው፣ ምንም ቀለም እንዳይኖረው ውስጡ ማለት ነው። ውጭኛው ላይን ብቻ እንዲሆን ማለት ነው። ደብል ክሊክ አደርጋለሁ እዚህ ላይ። ደብል ክሊክ በማድረግበት ሰዓት ላይ ምንድነው የሚሰጠኝ? ራሱ ዲያሎግ ቦክስ ይዞ ይመጣና ሳይዙን የምጨምርበትና የምቀንስበትን ያደርግልኛል። ስለዚህ እኛ የምንሰራው 4 በ4 የሆነ ስታንዳርድ ሳይዝ ነው። 4 በ4 በነገራችን ላይ ኖርማሊ ከተማችን ላይ የሚሰራው አይነት ነው። ይሄንኛውን 4 በ4 አደርጋለሁ ማለት ነው። በክብ ሆኖ የሚሰራው again ደብል ክሊክ አደርጋለሁ። 3.9 አካባቢ እንደ ፍሬም እንዲሆነኝ አንድ ሰራለሁ ደግሞ። ኦኬ፣ ሁለተኛ ሰርቻለሁ። አሁንም ሶስተኛውን ደብል ክሊክ አደርጋለሁ። ቢያንስ 2 ሴንቲሜትር 2.5 ይቅርታ 2.5 ሴንቲሜትር እናደርጋለን። የመጨረሻው ደግሞ አንደኛው መሃል ጽሁፍ መጻፊያ የሚያስፈልገኝ ደግሞ 3 በ3 ሴንቲሜትር ይሆናል ማለት ነው። በጣም ጥሩ። 4 ሰርክሎችን ሰርተናል ወይም ኢሊፕሶችን ሰርተናል። እነዚህም በሙሉ ሁሉንም ሰሌክት እናደርጋለን። ምናልባት ዝብርቅርቅ ብሎ ስታዩት እንትን ብላችሁ ሊሆን ይችላል፣ ግን አላይመንት የምናደርግበት ነገር አለ። ለማንኛውም ሁሉንም አንድ ላይ ሰሌክት እናደርጋቸዋለን። ሰሌክት ሆነዋል። እዚህ ጋር አላይን የምናደርግበት ሜተድ አለን። አላይን ቱ ሰሌክሽን፣ አላይን ቱ አርት ቦርድ። እኔ የምፈልገው አላይን ቱ አርት ቦርድ ነው። ስለዚህ ሴንተር፣ ሆሪዞንታል አላይን ሴንተር እና ቨርቲካል አላይን ሴንተርን ሰሌክት አደርጋለሁ ማለት ነው። ሆሪዞንታል እና ቨርቲካል። ይሄንኛውን ካደረኩ በኋላ ይችኛዋን ፍሬሟን ሰሌክት አድርጌ ሳይዙን እቀንስለታለሁ። ሌትስ ይሄንኛውን ሰሌክት አድርጌ እቀንሳለሁ ፍሬም እንዲሆንልኝ። ሌላው ይሄንኛው መጻፊያዊ ስለሆነ ለሁለት መቁረጥ አለብኝ። ከላይና ከታች የተለያየ ቋንቋ ስለምጽፍበት፣ ለምሳሌ አማርኛና እንግሊዘኛ ስለምጽፍበት ማለት ነው። ይሄንን ካደረኩኝ በኋላ ሲዛር የሚባል ነገር አለ። ሲዛር ላይ እዚህ ጋር እመጣለሁ። ወይም ደግሞ ሲን ትጫናላችሁ። ኪቦርድ ላይ ሲን ተጭናችሁ ማግኘት ትችላላችሁ ማለት ነው። ሲዛርን ስትጫኑ ምንድነው የሚያደርገው? አንከር ፖይንቶችን በደንብ አጉልቶ የማሳየት ነገር አለው። አንከር ፖይንቶችን ነው የሚከፋፍልልን ሲዛር። ስለዚህ የምፈልገው ቦታ ላይ አንድ ጊዜ ክሊክ እዚህ ጋር እንዲሁም ደግሞ እዚህኛው ጋር ክሊክ አድርጋለሁ። ግማሽ ለግማሽ ይለያይልኛል ማለት ነው። ይሄንኛው ለብቻው ይሄንኛው ለብቻው ይሆናሉ ማለት ነው። በጣም ጥሩ። ይሄንን ካደረኩኝ በኋላ ታይፕ ቱ ላይ እመጣለሁ። ታይፕ ቱ ላይ በመጣበት ሰዓት ላይ ፓዝ ለመጻፍ ወይም ደግሞ የምንፈልገው ቅርጽ ላይ በፔንቱ ላይ የተሰራ ሊሆን ይችላል። ማንኛውም ሼፕ ላይ ለመጻፍ የምንፈልግ ከሆነ ይሄንኛውን ፓዝ ታይፕ የሚለውን እንጠቀማለን ማለት ነው። ክሊክ አደርጋለሁ። ይሄንኛውን ክሊክ አደርጋለሁ። ራሱን የሆነ ሳምፕል ይዞልኝ ይመጣል። ሳምፕል ጽሁፍ ይሄን የጻፍኩት አይደለም፣ ራሱ ኢሉስትሬተር የሚሰጠኝ ነው። ለጊዜው ነው የምፈልገው አማርኛ ጽሁፍ ነው። ስለዚህ እዚህ ጋር አማርኛ የተጻፋለኝ ይሄንኛውን ኮፒ አድርጌ ወስደዋለሁ ማለት ነው። ይህን ኮፒ ያደረኩትን እዚህ ጋር ሰሌክት እንደሆነ ፔስት አድርገዋለሁ። ወይም ደግሞ ኤዲት ላይ ትገቡና ፔስት ወይም ኮንትሮል ቪ ታደርጉታላችሁ። ምናልባት እንደዚህ አይነት ነገር የሚያመጣ ከሆነ አማርኛ ስለሆነ ነው። ይሄንኛውን ፎንቱን ትመርጡለታላችሁ ማለት ነው። ኦኬ፣ ፎንቱን ይሄንኛውን ሰሌክት እናደርግና ፓወር ግዕዝ የሚባለውን ለአማርኛ የሚሆነውን ፎንት ትመርጣላችሁ። ሳይዙን እንቀንስለታለን እዚሁ ላይ። ኦኬ፣
ሴሌክሽን ቱል ላይ ልክ ቀጥታ ሴሌክሽን ቱል ላይ ክሊክ ስታደርጉ ኮንትሮለሮች ይመጣሉ። እዚች ጋር ሄር ላይን የሚመስሉ በጣም ቀጫጭን ላይን የሚመስሉ ነገሮች ይመጣሉ። ኮንትሮለሮች ናቸው። ምንድነው የሚያደርጉት? ለማንቀሳቀስ ይጠቅማል። ለምሳሌ ሃይድ ቢሆንብን ድንገት እንደዚህ አይነት ነገርን ለማስፋት እንጠቀምበታለን ማለት ነው። ፕላስ ነገር ይዞ ይመጣል ማለት ነው። ሶ ይሄንኛውን አፕላይ አድርጋለሁ። ሴንተር ለማድረግ ይሄንን አስተካክለዋለሁ ማለት ነው። ይሄን ካስተካከልኩ በኋላ ጥሩ ነው ያለው። እስካሁን እንደማየው ከሆነ ሳይዙንም ባልጨምረው ጥሩ ይሆናል። እዚህኛው ላይ ደግሞ ሌላ ጽሁፍ ጽፋለሁ። አሁንም ታይፕ ኦን ፓዝ ላይ ሰሌክት አደርጋለሁ። እመጣለሁ የምፈልገው አቅጣጫ ላይ ክሊክ አደርጋለሁ። ይሄንኛውን በእንግሊዘኛ ለመጻፍ ሞክራለሁ። ሶ እንጻፍ አብረን። ኤችዲ እንበልና ይሄንኛውን በዚህ መልኩ እናስተካክለዋለን ማለት ነው። እዚሁ ላይ ለምሳሌ ጽሁፎችን ምናምን ለማስተካከል እንፈልገው ደብል ክሊክ ስታደርጉት ራሱ ከርሰሩ ይመጣል። ሶ ክሊክ አድርጋችሁ ማንኛውንም ሆሪዞንታል ታይፕ እንደምናደርገው እንደነሱ ጽሁፎች ሁሉ ሰሌክት አድርገን ሃይላይት እናደርገዋለን። ከዛ በኋላ የምፈልገውን ፎንት እንመርጥለታለን። ጊዜውን አሁን ኤሪያል የሚባለው ፎንት መርጫለሁኝ። ቦልድ አደርገዋለሁ። እነዚህ ኮንትሮሎችን ለማግኘት አሁንም ተመልሼ ሴሌክሽን ቱል ላይ መሆን አለብኝ። ኮንትሮለሩ ይሄኛው በጣም ሰፍቷል። ስለዚህ ይሄን ወደ ሴንተር አድርጋለሁ። እዚህኛውም ጋር እንደዚሁ ሴንተር አድርጌ ያስቀምጣለሁ ማለት ነው። የሚያስፈልገኝም በዚህ መልኩ ያስቀምጣለሁ። ሶ በቂ የሆነ ስፔስ አለው። በጣም እንደው እናስፋው ምናምን ከተባለ ይቻላል። ይሄንኛውን ማስፋት ነው ወይም ደግሞ ሳይዙን ስንጨምር ይስተካከልልናል ማለት ነው። ለምሳሌ አንድ ፖይንት ብጨምርለትና እዚህ ጋር ይሄንኛውን ባሰፋ ጥሩ የሆነ ስፔስ ይይዝልኛል ማለት ነው። የዚህኛውንም እንደዛው ማድረግ እችላለሁ። ለዚህ ይሄንኛውን ሰፋ አድርገውና ሴሌክሽን ቱል ላይ ከሆነ እነዚህ ማስተካከል እንችላለን። ሶ አንድ ፖይንት አሁንም እዚህ ጋር ጨምራለሁ። ይሄንኛውን አሁንም ወደዚህ ለማስፋት እሞክራለሁ። ይሄው እንደምታዩት ሃይድ የሆነው ነገር ይወጣ ይሄዳል ማለት ነው። የሚስተካከለውን እናስተካክላለን። ሶ ይሄንን ይመስላል። ለዚህ ጋር ይሄንን ሴንተር ለመስጠት እሞክራለሁ። ይሄ ሴንተር አድርጌያለሁ ማለት ነው። በጣም ጥሩ። ሁሉም ነገር ቀልቧል ማለት ነው። አሁን ስታር ብዙ ጊዜ ስለሚደረግ ስታምፕ ላይ ስታሮችን እናደርጋለን ወይም ደግሞ የኮከብ ቅርጽ እናስቀምጣለን ማለት ነው። ሺፍትን ይዤ አልትን ይዤ ስታር አስቀምጣለሁ። በቂ በሆነ መልኩ በጣም ትልቅ መሆን የለበትም። ከጽሁፉም ደግሞ ጎልቶ መታየት የለበትም። ስለዚህ ይሄንን አልትን ይዤ ደግሞ ዱፕሊኬት አድርገዋለሁ። አልት ይዘን ድራግ በምናደርግበት ሰዓት ላይ ማውሳችንን ዱፕሊኬት አድርጎ ያስቀምጥልናል ማለት ነው። መሀል ላይ ምናልባት ሎጎ ካለ የሚያስፈልጉ ነገሮች ካሉ እነሱን ለማስቀመጥ እንሞክራለን። ለምሳሌ አሁን ይሄኛውን ኦል ኬፕ አድርገውና አዩ ጂዲ ኤችዲ በጣም አሪፍ። ይሄንኛውን በዚህ መልኩ አፕላይ ልናደርግ እንችላለን። ሶ ቦልድ አድርጌዋለሁ። ይሄንን አፕላይ አድርጋለሁ። ስታሮቹንም እንደዚሁ ሴሌክት አድርጌ ይሄንኛውን ሴሌክት ሶስቱን እንደዚህ እናስቀምጣለን ማለት ነው። በጣም አሪፍ። ልክ በዚህ መልኩ እናስቀምጠዋለን። ሶፋር ይሄ ጥሩ ይመስላል ማለት ነው። ይሄንኛውን በቀላሉ እንደው ለእናንተ ለማሳየት ደቂቃ ፈጅ ሊሆን ይችላል እንጂ እንደው 2 ደቂቃ ምናምን ውስጥ ልንጨርሰው እንችላለን ማለት ነው። ስለዚህ ይሄንን ካስተካከለን በኋላ በተለያየ መልኩ መስራት የምንችልበት ሌላ ኦፕሽን ሊኖር ይችላል። ሁለተኛ ፔጅ ቅድም ከፍቼ ነበረ። ሶ ወደ ሁለተኛው ፔጅ ስፔስ ባር ይዤ ነው ወደዚህ የመጣሁት። ሁለተኛውን ፔጅ አመጣዋለሁ ማለት ነው። ሶ ክሊክ ፔጅ 2። በዚህኛው ላይ ምንድነው የማደርገው? ባክግራውንድ ያለው ይሆንና ይሄንኛውን ራሱን ስለሆነ ምን ደግሞ ይሄንኛውን ኮፒ አድርገን ወደዚህ እናመጣዋለን ማለት ነው። ለዚህ ምንድነው የማደርገው? ሌየር ላይ ልግባና አዲስ ሌየር እሰራለታለሁ ማለት ነው። አዲስ ሌየር እሰራለታለሁ። ባክግራውንድ ሰጠዋለሁ። ባክግራውንድ ለመስጠት ሬክታንግል ቱ ላይ ትመጡና ይሄንኛውን ሴሌክት አድርጋችሁ የምፈልጉትን ባክግራውንድ ቀለም መስጠት ነው። ለጊዜው ብላክ ነው የምፈልገው። ጥሩ ሆኖ መጥቶልኛል። ብላክን አደርገዋለሁ ማለት ነው። እዛው ላይ ያለውን ምን አደርጋለሁ? ይሄንን በሙሉ ቅድም የሰራኋቸውን በሙሉ ሴሌክት አድርግና ኮፒ ወይም ኮንትሮል ሲ ትጠቀማላችሁ። ኮንትሮል ሲ ከተጠቀሙ በኋላ እዚህኛው ሌየር ላይ ሴሌክት አድርግና ኮንትሮል ቪ ሶ እዚህኛው ሌየር ላይ ገብቶልኛል ማለት ነው። ይሄንኛው ልክ በዚህ መልኩ ስማርት ጋይዱ ያሳየኛል። ሴንተር አድርገዋለሁ። ኦኬ ልክ ይሄንን ካደረኩኝ በኋላ የምፈልጋቸውን አሁን እቀያይራለሁ ማለት ነው። አሁን ምንድነው የምናደርገው? ስትሮክ የሆነው ወደ ስትሮክ የምፈልገውን ቀለም መስጠት፣ ፊል የሆነውን ደግሞ ፊል እያደረግን እንቀጥላለን። ሌትስ ሴይ ሴሌክት ዋይት ሰጠዋለሁ ለዚህኛው፣ ለዚህኛውም እንደዛው
ዋይት ሰጠዋለሁ። ፊል የሆነ ሰሌክት ያደረኩት አሁን ይሄንኛው ጽሁፉ ነው። ስለዚህ ዋይት ሰጠዋለሁ ማለት ነው። አገን ለዚህኛው ዋይት ሰጣለሁ። አሰራሩ ሌላው እንደዛ ስለሆነ ይሄንኛው እንደውም ለእናንተ የቤት ስራ ሰጣችኋለሁ። ባክግራውንድ ጀምራችሁ በዋይት ብትሰሩትም ተመሳሳይ ነገር ነው ማለት ነው የምንሰራው። እዚህ ጋር ስታሮች ነበሩ። ሺፍት ለያዝና ይችኛዋንም ሰሌክት ለማድረግ ልሞክር። ፊል ነው የሚያሳየኝ፣ ፊል ሰጠዋለሁ ማለት ነው። ስትሮክ የሆኑትን ስትሮክ፣ ፊል የሚሆነውን ፊል እንሰጣለን ማለት ነው። ቀለም አሰጣጡን ማለት ነው የምናስተካክለው። ልክ በዚህ መልኩ ይሄን አፕላይ እናደርገዋለን። ስለዚህ በብላክ ባክግራውንድ እና በዚህ ደግሞ በዋይት ባክግራውንድ በዚህ መልኩ መስራት እንችላለን። እንደው ሞር እና ዘመነው ከተባለ እንደው ለዲስፕሌይም እንዲመቻችሁ ይሄንኛውን ለምሳሌ አሁን ላይኖቹን ወደ ብሉነት እንቀይራቸው። እስቲ ስታምፕ ከለር እንስጣቸውና ምን እንደሚመስሉ ለማየት እንሞክር። ይሄው እንደምታዩት ሴሌክት ብሉ ዲጂታሊ እንደው እንትኑን ለማሳየት የምትፈልጉ ከሆነ ስታምፑ ምን ይመስላል የሚለውን ነገር ዲጂታሊ ለማድረግ ለማሳየት የምትፈልጉ ከሆነ በዚህ መልኩ ልታሳዩን ትችላላችሁ ማለት ነው። ስለዚህ መነሻው የመጀመሪያው አሰራሩ ነው እንጂ ከዛ በኋላ ኢሉስትሬተር ላይ ሁሉንም ነገሮች እንደዚሁ እያረምን ለዛውም ደግሞ በጥራት በነገራችን ላይ ኢሉስትሬተር ያው ጥራት ላይ ምንም ድርድር የለበትም። በጣም የምፈልገውን ያህል ጥራት ሊሰራልን ይችላል። በዚህ መልኩ ልናስተካክለው እንችላለን ማለት ነው። እንደምታዩት ቁልጭ ያለ ጥሩ የሆነ ስታምፕ ልንሰራ እንችላለን ማለት ነው። ስለዚህ በዚህ መልኩ ይሄ ከተሰራ በኋላ ያው ረበሩን አስቀምጠን ያው ወደ እንትኑ እንገባለን ማለት ነው። መነሻው ዲዛይኑ ይሆናል ማለት ነው። ስለዚህ ስታምፖችን እናንተ በተለያየ መልኩ ለመስራት ሞክሩ። ከዚህ በተጨማሪ ደግሞ ከዚህ ጋር የተያያዙ ነገሮችን በክብ ቅርጽ ሊሆን ይችላል ወይም ደግሞ ፓዝ ታይፕ እንዲሰራ የምትፈልጉት ነገር ካለ በኮመንት ብትነግሩኝ ደስ ይለኛል፣ ወይ ነው ብትጽፉልኝ ደስ ይለኛል። አመሰግናለሁ እስከዚህ ሰዓት ስለተከታተላችሁኝ። አዩ ግራፊክ ዲዛይን አማሪክ ወይም ደግሞ አዩ GDHD የሚለውን ላይክ፣ ሰብስክራይብ እና ኮመንት በመስጠት ቪዲዮአችንን በየጊዜው እንድንለቅ እንድታደርጉ ያው ብታደርጉ ጥሩ ይሆናል። ወይም ደግሞ ቶሎ ቶሎ እንድንትን ማለት ነው። ይቅርታ። ይሄን ይመስላል የዛሬው ቪዲዮ። አመሰግናለሁ። ሰላም።